አሁን ባለንበት በኢትዮጵያ ኑሮ በጣም ሚሊዮነር ባለሀብት መሆን የሚቻልበት አይደለም። አላህ መርጦት በሆነ ነገር ካልከተተው በስተቀር በአሁን ሰዓት ባለንበት ሲስተሙ በጣም በተጠናከረበት እንደፈለኩ ብር ቆጥራለሁ የምንልበት ሰዓት አይደለም። በምን መልኩ ሊሳካ ይችላል? ስለዚህ እህቶችም ከእንደዚህ አይነት ነገሮች ነፍሳችሁን እንዳትሸውዱ። ሁለተኛው ደግሞ ትዳራችንን ከሚያበላሽብን ነገር ንግግራችን ስንጀምር የሰርግ ጣጣ፣ 2 ቀን ሽማግሌ ይመጣል ወጪ፣ በሁለተኛ ጊዜ ሽማግሌ ይመጣል ወጪ፣ የሰርግ ወጪ፣ የመልስ ወጪ፣ የቅልቅል ወጪ፣ የእንትን ወጪ የሚል ነገር ይመጣል። አዎ ሊደረግ ይችላል። ቅድም የተከሰተበት የወንድማችን አይነት ክስተት ግን